ዛሬ ቅዳሜ እንግዲህ ብዙ ጨዋታዎች አሉ። ከዚህ ጨዋታዎች መካከል አሁን ከጥቂት ደቂቃዎች በኋላ የሚጀምረው የማንቸስተር ዩናይትድ ጨዋታ አለ። ማንቸስተር ዩናይትድ ዛሬ ከሃል ሲቲ ጋር የመጀመሪያ ጨዋታውን ያደርጋል። ትላንትና አርሰናል ማሸነፉን እናውቃለን። እንግዲህ ከአርሰናል የእንግሊዝ ፕሪሚየር ሊግ መክፈቻ ጨዋታ በኋላ ማንቸስተር ዩናይትድም ከአዲስ አዳጊው ሃል ሲቲ ጋር ጨዋታውን ያካሂዳል ማለት ነው። ዛሬ ማንቸስተር ዩናይትድ የ26-27 የፕሪሚየር ሊግ ዘመኑን ዘንድሮ ከተመለሰው ጋር ሃል ሲቲ ጋር የሚጀምር ይሆናል። ጨዋታው የሚካሄደው በኤምኬኤም ስታዲየም ነው። የመጀመሪያ የሊግ ጨዋታም የማይክል አርቴታ ቡድን በእውነተኛ ቡድን ምን ያህል እንደተሻሻለ የሚፈተንበት ነው ዛሬ ማለት ነው። እንግዲህ ሃል ሲቲ ከታች ከሻምፒዮንሺፕ ዘንድሮ ያደገ ቡድን ቢሆንም ነገር ግን ማንቸስተር ዩናይትድን ይፈትናል ተብሎ ይጠበቃል። ማንቸስተር ዩናይትድ ያለፈውን ዘመን በሶስተኛ ደረጃ አጠናቋል። እንደዚሁም ደግሞ የቻምፒዮንስ ሊግ ቦታን እንዳገኘ እናውቃለን። ስለዚህ የዘንድሮ ጥያቄ ማንቸስተር ዩናይትድ እንደ አምናው ለመፎካከር ይበቃል ወይ የሚል ነው። አምና ወደ ሶስተኛ ደረጃ ከኋላ ተነስቶ እንደመጣ እናውቃለን። እንግዲህ ዘንድሮስ ለዋንጫ ነው የሚፎካከረው ወይንስ ለምንድን ነው የሚለውን ነገር የምናይበት ይሆናል። የዛሬው ጨዋታ ደግሞ ዛሬ ጨዋታ ላይ የሚያሳየው ስለዛ ነገር እንድናስብ ከሚያደርጉን ነገሮች አንዱ ይሆናል ማለት ነው። ካሪክ በተለይ ቡድኑን እንዲያድግ እንጂ በጨዋታ ብቻ በአንድ ጨዋታ ትልቅ ለውጥ ለማሳየት ከዩናይትድ እንደማይጠብቅ ተናግሯል። በአንድ ጨዋታ ለውጥ ሳይሆን ከጨዋታ ጨዋታ እየተለወጠ የሚሄድ ቡድንን እንደሚሰራ ካሪክ ያምናል። እንግዲህ አዲስ ፈራሚዎቹ ዩሪ ቴልማንስ እንደዚሁም አንድሬ ሳንቶስ የመጀመሪያ የውድድር ጨዋታቸውን እንደሚያደርጉ ዘገባዎች ያሳያሉ። ከዚህ በላይ ደግሞ ካርሎስ ባሌባ የዩናይትድ ዝውውር ትኩረት ዋና ስም ሆኖ ቀጥሏል። በ65 ሚሊዮን ፓውንድ ከስምምነት እንደተደረሰ እናውቃለን። ካርሎስ ባሌባ አሁን የማንቸስተር ዩናይትድ ንብረት ሆኗል ማለት ነው። ይህ በተለይ የዩናይትድን የመሃል ሜዳን የበለጠ በአካላዊ እንደዚሁም በፈጣን የእግር ኳስ ጨዋታ ለማሳደግ ያለውን ጥረትና ፍላጎት እንመለከታለን። የዩናይትድ የፕሪሲዝን ትልቁ ምልክት የነበረው ብራያን ኤምቤሞ ነው። ፕሪሲዝን ላይ በጣም ጥሩ የሆነ ጨዋታዎችን ነበረ ያሳለፉ ከማንቸስተር ዩናይትድ ጋር ጥሩ ነበረ። ስለዚህ አሁን ብራያን ኤምቤሞ በፕሪሚየር ሊግ ውስጥ ይህንን ያሳየናል የሚለው የሚጠበቅ ነው። ኤምቤሞ፣ ብሩኖ ፈርናንዴሽ እንደዚሁም ደግሞ አማድ ዲያሎ በማጥቃት መስመር ላይ የማንቸስተር ዩናይትድን እጅግ በጣም ያሳልጣሉ ተብሎ ከሚጠበቁት መካከል እነሱ አንደኞቹ ናቸው። እንግዲህ ዛሬ ሌላኛው ታላቅ ጨዋታ ተብሎ ያለው ብዙ ጨዋታዎችን ያሉት 1 ሰዓት ተኩል ላይ ቶተንሃም ሆትስፐር የሚያደርገው ጨዋታ በትልቅነቱ የሚጠቀስ ነው። ቶተንሃም ከብሬንትፎርድ ጋር ቴክ ኮሚኒቲ ስታዲየም ይጫወታል። ይህ የሮበርቶ ዲዘርቢ የ26-27 የፕሪሚየር ሊግ የመጀመሪያ ጨዋታው ይሆናል። አስቀድመን እንዳልነው የማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ እንደተመለሰ እናውቃለን። ቶትናም ግን ያለፉት የሁለት የውድድር ዘመናት ላይ እጅግ የተቸገረው ቡድን ነው። ሁለቱም የውድድር ዘመን ላይ 17ኛ በመሆን ያጠናቀቀውን ቶተንሃምን ነው የምናየውና ቶተንሃም በዲዘርቢ ስር እንግዲህ ትልቅ ማሻሻያ የሚፈልግ ቡድን ሆኖ እንመለከታለን። ስፐርስ በዚህ ክረምት ሳንድሮ ቶናሊ፣ ማቲያስ ፈርናንዴሽን እና ጃን ፖል ቫን ሄከን የመሳሰሉ ተጫዋቾችን እንዳመጡ እናውቃለን። ይህ የዲዘርቢ ቡድን ለመገንባት እጅግ በጣም ጠቃሚ ነው። በቅርቡ ደግሞ እንደምናውቀው ሳቪኒዮም ከማንቸስተር ሲቲ ወደ ቶተንሃም እንደመጣ እናውቃለን። ስለዚህ ሳቪኒዮ ደግሞ ቶተንሃም ሆትስፐርን የማጥቃት አማራጭን የበለጠ የሚያሳልጥ ይሆናል። ዛሬ ቶተንሃም ላይ እጅግ በጣም እንግዲህ ከማይገኙ ተጫዋቾች መካከል ሚኪ ቫንደርቪን ዛሬ የለም፣ ፔድሮ ፖሮም የለም፣ እንደዚሁም ፔፕ ማታር ሳርም
ዛሬ የለም ማለት ነው። ዲዘርቢ እነዚህ ተጫዋቾች ለብሬንትፎርድ ጨዋታ እንደማይደርሱም አረጋግጧል ማለት ነው። ከዚህም በተጨማሪ ቫንደቪን አዲሱ የቶትናም አምበል ወይም ካፒቴን መሆኑን ዲዘርቢ ገልጿል። ነገር ግን ቫንደቪን በመክፈቻው ጨዋታ ላይ አይገኝም፣ በዛሬ ጨዋታ ማለት ነው። በፕሬስ ኮንፈረንስ ላይ ማይክል ካሪክ እንደዚሁም የቶትናሙ አሰልጣኝ ሮቤርቶ ዲዘርቢ የሰጡትን አስተያየት ስንመለከት ካሪክ ስለ ሃል ሲቲ ጨዋታ ሲናገር ምንድነው ያለው? ቀላል ጅማሬ ብሎ ማሰብ ስህተት ነው እኛ የምናደርገው፣ ምክንያቱም ከሃል ሲቲ ቀጥሎ ከኢፕስዊች ታውን ጋር ነው የሚጫወተው። ስለዚህ ቀላል ጨዋታ እንደማይሆን ተናግሯል። እንግዲህ ኢፕስዊች እና ሃል ሲቲን በወረቀት ላይ ሲታይ ለማንቸስተር ዩናይትድ ቀላል ተጋጣሚዎች ቢመስሉም ነገር ግን ቀላል ጨዋታ እንደማይሆን ማይክል ካሪክ ተናግሯል። ካሪክ አሁንም ማንቸስተር ዩናይትድ በቀጥታ የፕሪሚየር ሊጉ ዋንጫ ተፎካካሪ ነው ብሎ አልተናገረም ወይም አላስቀመጠም። እንደዛ ይሆናል የሚል ነገር ሲጠየቅ በቀጥታ አልተናገረም። ነገር ግን አንችልም ማለት እንደማይፈልግ ገልጿል። ምክንያቱም ተፎካካሪ መሆኑን ማሳየት ፈልጎ ነገር ግን በቀጥታ ግን ያን ነገር እንዳልተናገረ እናውቃለን። ማይክል ካሪክ መሀል ሜዳ ቡድኑን እጅግ በጣም እያጠናከረ እንደሆነ እናውቃለን። ያለ ኳስ የቡድኑን ባህሪ የሚወስነው መሀል ክፍሉ ስለሆነ እንደዚህ እንዳደረገ ተናግሯል። ስለዚህ ቴልማንስ፣ አንድሬ ሳንቶስ፣ ማይኖ የመሳሰሉ የመሃል ሜዳ አማራጮችን ወደዚህ ፕሮጀክት ውስጥ አካቷል ማለት ነው። ከማርከስ ራሽፎርድ ጋር በተገናኘም ካሪክ ሀሳቡን ሰጥቷል። ካሪክ የማርከስ ራሽፎርድን የቅርብ ጊዜ ሁኔታ አድንቋል። በአካል ብቃቱ፣ በአመለካከቱና በልምምድ ላይ ባሳየው ዝግጁነት መደሰቱን ማይክል ካሪክ ገልጿል። ወደ ቶትናሙ አሰልጣኝ አስተያየት ወደ ሮቤርቶ ዲዘርቢ ስናልፍ በፕሬስ ኮንፈረንስ ላይ ዲዘርቢ እንደዚህ ብሏል። ለቶትናም የዘንድሮ ዓመት ሁለት ዋና ነገሮችን ማድረግ እንደሚፈልግ በዘንድሮ ዓመት ተናግሯል። እንደዚሁም ይህም ማለት የቡድኑን መንፈስ መመለስ እንደዚሁም ደግሞ የጨዋታ ዘይቤን በቶትንሃም ላይ መገንባት የራሱ የሆነ የቶትንሃምን መገለጫ መገንባት እንደሚፈልግ ገልጿል። ዲዘርቢ ያለፈው ዘመን ለቶትንሃም ትልቅ ትምህርት እንደሆነ ተናግሮ አሁን ግን አዲስ ገጽ መክፈት እንዳለባቸው ጠቆም አድርጓል ማለት ነው። ዲዘርቢ ከብሬንትፎርድ ጨዋታ በፊት ሚኪ ቫንደቪን አስቀድመን እንዳወራ ነው ፔድሮ ፖሮ እንደዚሁም ፔፕ ማታርሳር እንደማይገኙ አረጋግጧል። ይህ ነገር ግን እሱን ምንም እንደማያስፈራው ቡድኑ በተለያዩ ቦታዎች የተለያዩ አማራጮች እንዳሉት ገልጿል። እንደዚሁም በነሱ ቦታ ላይ አርኬ ግሬ እና እንደዚሁም ኮነር ጋላገር ከአንድ በላይ ሚና መጫወት የሚችሉ ተጫዋቾች እንዳሉት በቡድኑ ውስጥ ጠቆማል። የዛሬ ጨዋታዎችን በጠቅላላ ስንመለከት መርሃ ግብሮችን ለማየት ያህል ማንቸስተር ዩናይትድ ዛሬ 8 ሰዓት ተኩል ላይ ከደቂቃዎች በኋላ ከሃል ሲቲ ጋር ይጫወታል። ክሪስታል ፓላስ ከኤቨርተን ጋር በ11 ሰዓት ላይ ይጫወታል። ሰንደርላንድ ከኢፕስዊች ታውን 11 ሰዓት ላይ ይጫወታል። ሊድስ ዩናይትድ ከኖቲንጋም ፎረስት 11 ሰዓት ላይ ይጫወታሉ። እንደዚሁም ደግሞ 1 ሰዓት ተኩል ላይ ቶትናም ሆትስፐር ከብሬንትፎርድ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታዎች ናቸው።